ሰላም ሰላም ጓደኞች እንዴት ናችሁ? ሰላም ነው። እሺ ዛሬ ደግሞ ምን እናያለን መሰላችሁ? የሶላር ኮኔክሽን በፓራላል እና በሲሪየስ እንዴት አድርገን ነው የምንሰራው የሚለውን ነገር አብረን እናያለን። ከዛ በፊት ግን አንድ እጃችን ላይ የሆኑ ነገሮች ቢኖሩን ያ ነገር እንዴት መስራት ይችላል ወይ ደግሞ እንዴት ይችልልናል፣ ስንት ሶላር ይችላል፣ ሬጉሌተር ውስጥ ምን ያክል ነው ካፓሲቲው የሚለውን ነገር ካረጋገጥን በኋላ እንዴት ነው ሶላር ኮኔክሽን ማድረግ የምንችለው የሚለውን ነገር አብረን እናያለን። ከዛም በፊት ሶላር ኮኔክሽኑን ከመስራታችን በፊት ሶስት ነገሮችን ማወቅ ይኖርብናል። እነዛ ነገሮች ለምሳሌ የሶላር ሬጉሌተራችን ኤምፒፒቲ ሊሆን ይችላል ወይ ደግሞ ፒደብሊውኤም ሊሆን ይችላል። እነዚህ ኤምፒፒቲ ወይም ፒደብሊውኤም ኮኔክሽን ከመስራታችን በፊት የነሱን አቅም ወይም ካፓሲቲ ማወቅ አለብን። ለምሳሌ እነሱን ኮኔክት ከማድረጋችን በፊት እነሱ እቃዎቹ ወይም ኤምፒፒዋ ምንድን ነው፣ መጀመሪያ የምትወስደው ኢንፑት ቮልቴጇ ስንት ነው፣ ሬንጅ ቮልቴጅ ኢንፑት ሬንጅ ያስፈልጋል። ከዛ ቀጥሎ የኢንፑት ከረንት ሬንጅ ማክሲመሟ ያስፈልገናል። ከዛ በኋላ ደግሞ የምትወስደው ፓወር እስከ ስንት ድረስ ነው የሚለውን ነገርም ያስፈልገናል ማለት ነው። እችን ዛሬ አንዲት ምሳሌ ነገር ወስደን እንዴት ኮኔክት እንደምናደርግ አብረን እናያለን። እና እነዚህ ሶስቱን ነገሮች በሚገባ ኮንሲደር ካደረግን ኢንፑት ቮልቴጅ ሬንጅ፣ ከዛ ከረንት ማክሲመም ሬንጃችንን እስከ ስንት ድረስ መውሰድ ይችላል የሚለውን፣ ከዛ ዋት ደግሞ እስከ ስንት ድረስ ነው መጠቀም የሚችለው የሚለውን ነገር ካወቅም በኋላ ለዛች ኤምፒፒቲ ወይም ደግሞ ፒኤምደብሊዩ የሚሆነውን ሶላር እጃችን ላይ ያለውን ሲሪየስ እና ፓራላል ኮኔክሽኑን አመጣጥነን ወይም ደግሞ ባላንሱን ሰርተን በትክክል እንገጥማለን ማለት ነው። ኢንስታሌሽን መስራት እንጀምራለን ማለት ነው። ሶ ያንን ለማድረግ እስኪ ዛሬ አንድ ኤግዛምፕል እንውሰድና እንስራና በዛው እያየን እየተማማርን እንሄዳለን ማለት ነው። ለምሳሌ ለዛሬ እንሰራበታለን ብዬ ያሰብኩትን አንዲት ኤምፒፒቲ እንውሰድ። ፎር ኤግዛምፕል አንድ ኤምፒፒቲ ኢንፑት ቮልቴጅ መውሰድ የምትችለው ከ50 እስከ 150 ድረስ ኢንፑት ቮልቴጅ ትወስዳለች። ይሄ ማለት ከ150 በላይ ከሆነባት ልትቃጥላለች ማለት ነው። ከ50 በታች ከሆነ ደግሞ መስራት አትችልም ማለት ነው። አውትፑት አይኖራትም ማለት ነው። ስለዚህ ሬንጇ ከ50 እስከ 150 ድረስ ነው ኢንፑት ቮልቴጅ መውሰድ የምትችለው። አንደኛ ኢንፑት ቮልቴጁን አወቅን ማለት ኤምፒፒቲዋን። ሁለተኛ ኢንፑት ከረንት የምትወስደው ማክሲመም እስከ 27 አምፕ ድረስ ነው። ኤግዛምፕል ነው እንግዲህ እየሰራን ያለ ነው። እስከ 27 አምፕ ድረስ ማክሲመም መውሰድ ትችላለች። ከ27 በላይ ከመጣባት ምን ትሆናለች ማለት ነው? ትቃጠላለች ማለት ነው። ሌላኛው ኮንሲደር ማድረግ ያለብን ነገር ምንድነው? ፓወር ነው። ፓወር ማክሲመም ፓወሯ ደግሞ መሸከም የምትችለው እስከ 3000 ድረስ ነው፣ ወይም ደግሞ 3 ኪሎዋት ድረስ ነው ማክሲመም መያዝ የምትችለው እቺ ኤምፒፒቲ። እነዚህ ሶስት ነገሮች ያስፈልጉናል የሶላር ኮኔክሽን ለመስራት። እነዚህ ማወቅ አለብን በመጀመሪያ ደረጃ ማለት ነው። ከዛ እጃችን ላይ ያለን ሶላር ደግሞ ለምሳሌ ነው ያወጣሁት፣ ይሄንን ነው እንበል። እጃችን ላይ ያለው ሶላር ኦን ሃንድ ሶላር ያለን ምንድነው? ቮልቴጁ 35 የሆነ ሶላር አለን። አምፔሩ ደግሞ 8 የሆነ አለን። ኦኬ ዋቱ ደግሞ የሶላሩ ኢች ሶላር ዋት ደግሞ ስንት አለን? 300 ዋት አለን። ኢች ሶላር 300 ዋት ነው። ሶ ይሄንን ነገር እንዴት ነው መስራት የምንችለው የሚለውን ነገር ደግሞ አብረን እናያለን ማለት ነው። እንዴት ነው ፓራላል እና ሲሪየስ ኮኔክሽኑን ልንሰራ የምንችለው የሚለውን ነገር ካልኩሌሽኑ አብረን እየሰራ እንሄዳለን ማለት ነው። ለምሳሌ ሲሪየስ ኮኔክሽናችን ማክሲመም ሬንጃችን ስንት ነው? እስከ 150 ነው ተባብለናል አይደለ? የቮልቴጅ የኤምፒፒቲያችን። ስለዚህ 35 ቮልቴጅ አለኝ። 35 ሲባዛ በ3 ሳደርገው ስንት ይመጣል? 105 ይመጣል አይደል? 105 ነው። which means ሲሪየስ ነው። ሲሪየስ ኮኔክሽን ለመስራት ነው። ሲሪየስ ስናደርግ ምንድነው ተባብለናል? ቮልቴጁ ሲሪየስ ይደመራል፣ ከረንቱ ግን ኮንስታንት ይሆናል። ስለዚህ ከረንት ምንድነው? ኮንስታንት ነው። ስለዚህ ምን አድርገናል? 335 ሲባዛ በ3 105 ይመጣል። እዚህ ጋር አራት ማድረግ እንችላለን። እሱን ደግሞ ማድረግ የማንችልበትን ደግሞ በኋላ እናያለን። ማድረግ የማንችልበትም በኋላ እነግራችኋለሁ። ሶ
ስንት መጣልን? 105 መጣልን። ዴስ ኮኔክሽን ነው። በደንብ ያዙልኝ እዚህ ጋር። ሁለተኛው የፓራላል ኮኔክሽን ነው። ፓራላል ኮኔክሽን ማለት ምንድነው የምናደርገው? ከረንታችን ምን ይሆናል? ይደምራል። ከረንታችን ምን ይሆናል? ፕላስ ነው የሚሆነው። ቮልቴጅ ምንድነው የሚሆነው? ኮንስታንት ነው። እዚህ ጋር ልብ አድርጉ። እቺ 105ን ከየት እንዳመጣዋት ራሳችሁ በኮሜንት ነግሩኛላችሁ። እቺ 105ን። ስለዚህ ከረንታችን ስንት ነው? 8 ነው ያለን። ስለዚህ 3 ፓራላል ባስርለት 3 ፓራላል ስንት መጣልኝ? 3 ሲባዛ በ8 24 መጣልኝ ማለት ነው። ስለዚህ አሁን ምን አገኘን? የሲሪስ ቮልቴጃችንን አግኝተናል። የፓራላል ከረንታችንን አግኝተናል። ከረንታችን እንደዚህ ያደረግነው ለምንድን ነው? እዚህ ጋር ኤምፒፒቲያችን ስንት ስለምትይዝ ነው? እስከ 27 መሄድ ስለሚችል ነው። እኛ 24 ላይ መተን ዲዛይን ያደረግነው ማለት ነው። ከዛ በኋላ ምንድን ነው የምንፈልገው? ፓወራችን ማክሲመም ስንት ነው ተብለናል? 3000 ወይም 3K ዋት ነው። ከዛ በኋላ ምንድን ነው ፓወር ለማግኘት ነምበር ኦፍ ሶላራችን ሲባዛ በዋቱ ይሆናል ማለት ነው። ነምበር ኦፍ which means ነምበር ኦፍ ዋት ነምበር ኦፍ የሶላሩ ብዛት ሲባዛ በዋቱ እናደርጋለን ማለት ነው። ይሄ ማለት ስንት ነው ያለን? 3 ሲሪስ ብለናል አይደል? 3 ሲሪስ ከዛ ስንት ብለናል? 3 ፓራላል 3 ሲባዛ በ3 9። ስንት ፓኔል አለን ማለት ነው? በተዘዋዋሪ መንገድ 9 ፓኔል አለን ማለት ነው። በተዘዋዋሪ መንገድ 9 ፓኔል አለን። 9 ፓኔል ሲባዛ የአንዱ ስንት ነው ብለናል? 300 ዋት ብለናል የአንዱን። 3 ሲባዛ በ9 ስንት ይመጣል? 2700 ዋት ይመጣል፣ ወይም 2.7 ኪሎዋት ይመጣል ማለት ነው። ይሄ ማለት ከእንትናችን ካፓሲቲያችን ወይም የእቃችን ካፓሲቲ ስንት ነች? 3 ኪሎዋት ነች። ስለዚህ በዚህ መሰረት ይህን ዲዛይን ማድረግ እንችላለን ማለት ነው። ግልጽ ነው አይደለ? በዚህ መሰረት ይሄኛውን እችን ዲዛይን አድርገን ከዛ በኋላ ምን እንሰራለን ማለት ነው? የሶላር ኮኔክሽናችንን እንሰራለን ማለት ነው። ከዛ የሶላር ኮኔክሽናችንን ምን እንደሚሆን ደግሞ ተመልከቱት። እንግዲህ አሁን ደግሞ እሱን ይኸው እዚህ ጋር ደግሞ ምን እናገኛለን ማለት ነው? አሁን የሶላር የሲሪስ እና የፓራላል ኮኔክሽናችንን እንደዚህ መልኩ እናገኛለን ማለት ነው። ተመልከቱ። እዚህ ጋር ቅድም የሰራነው ምንድን ነበረ? እንዳየነው እዚህ ጋር የሰራነው አያችሁት? 3 ሲሪስ 105 አመጣን። 3 ፓራላል ከዛ ዋቱን አመጣን አይደለ? አሁን እዚህ ጋር ስናየው 3 ሲሪስ ማለት ይሄ 1 2 3 ሲሪስ 10 ፕላስ ማይነስ ፕላስ ማይነስ ፕላስ ጨረስን። በዚህ ስንደምር ስንት ይመጣል? 105 ይመጣል። ይሄም ስንደምር 105 ይመጣል። ይሄም ስንደምር 105 ይመጣል። ከዛ 3 ሲሪስ 3 ፓራላል ስለሆነ ኮኔክሽናችን የእነዚህን ሶስቱንም ፕላሶች አንድ ተርሚናል ላይ የዚህንም ማይነሶች አንድ ተርሚናል ላይ እናስቀምጥና የዚህን ፕላስ እዚህ ጋር መጣ ነው፣ የዚህን ተርሚናል እዚህ ጋር መጣ ነው። ኦን ላስት ፖይንት ላይ የምናገኘው ምንድነው ማለት ነው? ቮልቴጃችን ስንት ነው የሚሆነው? 105 ልክ የሲሪሳችን ስለሆነ ቮልቴጃችን ከረንታችን ደግሞ ስንት ነው የሚሆነው? 24 ለምን የፓራላል ኮኔክሽናችን ይዞ ስለሚመጣ ዋታችን እሳ 2700 ዋት ይመጣል ማለት ነው። ይሄን ይመስላል የሶላር ኮኔክሽን በአንድ ኤምፒፒቲ ላይ ዲፔንድ ሆነን የምንሰራው ስራ ይሄን ይመስላል ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ ያችን ደግሞ ጥያቄዎች መሰረት ደግሞ ዲፔንድ ሆነን መልሳለን ማለት ነው። ቅድም አንድ ጥያቄ ጠይቄ ነበረ። እዚች ጋር እቺ 105 የመጣችው ለምንድን ነው? እቺ መልሱልኝ፣ በኮሜንት ላይ አስቀምጡልኝ። እዚህ ጋር አንድ ማስተዋል ያለብን ነገር ምን አለ መሰላችሁ? ቅድም ስንት ነው? 35 ሲባዛ በስንት ነው? በ3 አድርገን ነው 105 የመጣልን ቮልቴጅ የመጣልን። ከዛ 8 አምፕ ነው ብለናል። ይሄ 4 ብናደርገውስ 4 ሶላር ብናደርገውስ አንቺንም ብያችሁ ነበር አይደል? ለምንድን ነው 4 ሲባዛ በስንት ነው የሚመጣው? 35 ሲባዛ በ4 ብናደርገው 140 ነው አይደል? 140 ቮልት ነው አይደለ? ነገር ግን እንትናችን ስንት ነው? ከ50 እስከ 150 ነበረች ሬንጃችን። ስለዚህ 140 እዚህ ውስጥ እናገኘዋለን። ትክክል ነው። በቮልቴጅ በኩል እንችላለን። ግን ምኑ ጋር ችግር ይፈጥርብናል መሰላችሁ?
የሶላር ብዛቱ ላይ ቅድም ስንት ነው? 9 ሲባዛ በስንት ነው ያደረግነው? በ300 ዋት ነው አይደል? አሁን እያንዳንዱ አንዳንድ ፓኔል ጨመርንበት። ስለዚህ 12 ሲባዛ በ300 ይሆናል ማለት ነው። ስንት ይሆናል? 3600 ይሆንብናል ማለት ነው። 3600 ሆነ ማለት የእኛ እቃችን ስንት ላይ 3000 ነች። ስለዚህ ምን ያደርግብናል ማለት ነው? እቃችንን ማክሲመም ፖይንት ላይ ሲደርስ እቃችንን ያቃጥልብናል ማለት ነው። ስለዚህ እችን አራተኛ ሶላር ማስገባታችን ችግር ይፈጥራል ማለት ነው። ነገር ግን እንደ ኮኔክሽኑ ችግር የለውም። ምክንያቱም 435 ስላለን ስንት ይመጣል? 140 ቮልት ይመጣል አይደለ? 140 ይመጣል። አምፔራችን ደግሞ 3 ሲሪስ ብናደርገው 3 ሲሪስ ስለሆነ 24 ነው የሚሆነው። ምንም ችግር የለውም። ነገር ግን ስንት ፓኔል ጨመርንበት? 3 ፓኔል ጨመርን። 3 ፓኔል ጨመርን ማለት ያንዱ ስንት ነው? 300 ዋት ነው። ስለዚህ 900 ዋት ጨምረንበታል እቃው ላይ ማለት ነው። ስለዚህ ምን ይፈጥርበታል ማለት ነው? የመቃጠል እድሉን ከፍ ያደርገዋል ማለት ነው። እንደዛ ካሰብን የፓራላል ኮኔክሽኑን መቀነስ እንችላለን። የፓራላል ኮኔክሽኑን ስንቀንሰው ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። 2 ሆነ ማለት 2 ሲባዛ በ140 አድርገን መስራት እንችላለን ማለት ነው። ቴንኪው፣ አመሰግናለሁ።